ዳር ፈላጊ ዱዓ አድርግ አላህ ይሰጣል። ልጅ ፈላጊ ዱዓ አድርግ አላህ ይሰጣል። ኢማን ፈላጊ ዱዓ እናድርግ አላህ ይሰጠናል። ወላሂ ምንፈልገው በሙሉ አላህ ይሰጣል። ስንት ጸጋ ሰጠኋችሁ ብትቆጥሩ አዘልቁትም። ወማ ቢኩም ሚን ኒዕመቲን ፈሚን አላህ። አንተ ጋር ስንት ኒዕማ አለ። ጤንነትህ፣ ጊዜህ፣ ልጅህ፣ ንብረትህ፣ ይህ ሁሉ እጅ ላይ ያለው ኒዕማ ከአላህ ነው። እስከ ዛሬ የተሰጠ አሁንም ለምን ይሰጠሃል። ተስፋ አትቁረጥ። ደሞ ስትጠይቅ ልክስክስ አትሁን። ትንሽ ነገር አትጠይቅ፣ ትልልቅ ነገር ጠይቅ። ከአኼራ ፍርደውስን ጠይቅ፣ ከዱንያስ ትልልቅ ነገር ጠይቅ። ረበና አቲና ፊ ዱንያ ሐሰና፣ ጥሩ ነገር ትልልቅ ነገር ጠይቅ። ናም ሐጃህ እንዲወጣ ፍላጎትህ እንዲሳካ ዱንያ አኼራህ እንዲስተካከል አላህን ተገዛ። አላህ እንደሚፈልግብሁን ሐራም አትብላ፣ ሐራም አትጠጣ፣ አታጭበርበር፣ አትዋሽ፣ አትቅጠፍ። ያንተ ኪስ እንዲሞላ፣ ያንተ ካዝና እንዲሞላ፣ ያንተ ኑሮ እንዲስተካከል ሌላውን አትበድል፣ ሌላውን አትዘልም፣ በሌላው ላይ ጫና አትፍጠር። ይህን ካደረግ ሕይወትህ ይስተካከላል። ብስሚላህ አርረሕማን ረሒም አልሐምዱሊላህ ረቢል ዓለሚን ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላህ ከፈቀደልን የምንመካከርበት ርዕስ ያው እንደተነገረው ቅድም ስለ ዱዓ ይሆናል። አላህ ስብሓንሁ ወተዓላ ሲለምኑት፣ ሲለማመጡት፣ ሲጠይቁት የሚወድ የሆነ ጌታ ነው። ሰዎች እማይለምኑት ከሆነ፣ እማይለማመጡት ከሆነ፣ እማይጠይቁት ከሆነ አላህ ስብሓንሁ ወተዓላ ይቆጣል አላህ። ስለዚህ እሱን ከመለመን የሚኩራሩ ሰዎችን አላህ ምን አላቸው? ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም የተዋረዱ ሆነው ይገባሉ አለ አላህ። ከአንተ ጋር መኪና ቀብር አይገባም፣ ከአንተ ጋር ልጅ ቀብር አይገባም፣ ከአንተ ጋር ሀብት ንብረት ቀብር አይገባም። ከአንተ ጋር አብሮ ቀብር የሚገባው ምንድነው? መልካም ስራ ነው አለ አላህ ስብሓንሁ ወተዓላ። ነዓም ነገ የቂያም ቀን ዱንያ ላይ ሚሊዮነር ብትሆን፣ ሚሊዮነር አይደለም ቢሊዮነርም ብትሆን ነገ አይጠቅምም። የቂያም ቀን አይጠቅምም። ዱንያ ላይ ያለህ በዛ ገንዘብህ ለአኼራህ ከሰራህ ካልሆነ በስተቀር፣ በዛ ገንዘብህ የነገ ቤትህን ለማሳመር ወደ አኼራ ያስቀደምከው ካልሆነ በስተቀር፣ ዱንያ ላይ ሀብታም ብትሆን ሀብት የሚሰራው የት ነው? ዱንያ ላይ ነው አይደለም? ምን ይመጫን? ዲነት ይወጫል አልሆነ? በአይንሻን በዱንያ ምን ይመጫል? ዲነት ይወጫል። ምን ይመጣል? በገንዘብ እንወጣዋለን። አብሽር የሚባለው የት ነው? ዱንያ ላይ ነው። አኼራ ላይ በገንዘብ የምትወጣው ነገር የለም። ምክንያቱም አላህ ሲነግረን ዓለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩዕመሩን። ዓለይሃ ጀሃነም ውስጥ አሉ መላኢከቱን መላኢኮች፣ ጊላዙን ጨካኝ፣ ሽዳዱን ብርቱ፣ ላ ያዕሱነ አላህ ማ አመረሁም አላህን ካዛቸው ነገር የማያምፁ፣ ወየፍዓሉነ ማ ዩዕመሩን የታዘዙትን ብቻ የሚሰሩ። ጠማሞች ምን ይላሉ? የቂያም ቀን አላህ ሲነግረን ማ አግና ዐኒ ማልያ ሀለከ ዐኒ ሱልጣንያ። ማ አግና ዐኒ ማልያ ገንዘቤ ያልጠቀመኝ፣ ሀለከ ዐኒ ሱልጣንያ ሱልጣኔም ከኔ ከተወገደ፣ ያ የዱንያ ቁጭ ብድግ ማደርግበት ተጽዕኖ ፈጣሪነቴ የለም ከኔ ጠፍቷል። ነዓም ኢዘን የዚያን ቀን እንዳንዋረድ እድለቢስ እንዳንሆን ዱንያ ላይ አሁን ነው ዱዓ ማድረግ። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና አዛበናር። በዱዓ ጀግን፣ በዱዓ በርታ። የዱንያ ሀጃህንም ጠይቅ፣ የአኼራ ሀጃህንም ጠይቅ። ኢዘን አላህ ጋር ያለው ሀብት ሙሉ ነው፣ ምንም አልተነካም።
አላህ ለአንተ ትልቅም ቢሰጥ ትንሽም ቢሰጥ አላህ ጋር ጠይቅ፣ ለምን። ስትለምን ግን ነቢያችን አለይሂ ሰላም ምን ብለዋል? አንደኛ ስትለምን ስልቹ ለማኝ አትሆን። ቢማዕና ስልቹ ለማኝ ከይቅርታ ጋር ሁላችሁ ምን ይዩኝሽ። አሁን አንዳንዶቻችን ከኔም ጭምር ዱዓ እናደርጋለን እጃችን ዘርግተን ነው አይደለም? ከዛስ እንዴ ይሄ አምፖል መቼ ነው የተቀየረው? ኮሬሱን ተሰርቷል እንዴ? ለካ ገብቷችኋል አይደል? እዚህ እጁን ዘርግቶ ረበና አቲና ፊ ዱንያ ሐሰና ወፊ አኺረቲ ሐሰና ወቂና አዛበናር ዱዓ እያደረገ ነው። የመስጊዱን ዲኮር ይቆጥራል። ይሄ ዱዓ አይሆንም። ዱዓ ምላስ፣ እጅ፣ ልብ የገጠመ መሆን አለበት። ስትለምን ምትለምነውን ነገር በትክክል አውቀህ መጠየቅ አለብህ። ወከዛሊክ ለመንኩ አልተደረገልኝም ማለት የለብህም። አልተደረገልኝም አልሆነልኝም አትበል። ተደርጎልሃል። እንደ ተደረገልህ ልንገርህ። ነቢያችን አለይሂ ሰላም ምን ይላሉ? አንድ የአላህ ባሪያ በአላህ የማያሻርክ አላህ እንደሚፈልግበት ሆኖ ዱዓ ከለመነ አሉ ያቺ የተለመነችው ዱዓ አላህ በዜሮ ያለ ውጤት ከመመለስ አላህ ለልቅናው በሚገባው መልኩ ያፍራል አሉ ነቢያችን አለይሂ ሰላም። ያፍራል። እናማ ከሶስት አንድ ነገር ይደረግልሃል። ከሶስት አንድ ነገር ይደረግልሃል። ለምሳሌ እቤት ያለ የምትሄድበት መኪና አሮጌ ነው። አንተ የምትጠይቀው ምንድነው? አዲስ መኪና። ወሽቴ አዲስ መኪናው በዚህ ቀይርልኝ፣ አዲስ መኪና ስጠኝ ይላል። ግን እሱ አላወቀም። እዚህ እጁ ላይ ያለው መኪና ወይ እሳት ሊበላው ነው፣ ወይ ሌባ ሊወስድበት ነው፣ ወይ ቸግሮት ሊሸጠው ነው። የሆነ መኪናው ላይ ያንዣበበ ምን አለ? አደጋ አለ። አደጋ። ከዛ ያ ረብ መኪና ጨምርልኝ ወይ ቀይርልኝ ብሎ ዱዓ ሲያረግ አንደኛ ይህ መኪና መቀየሩ ለሱ ኸይሩ ከሆነ ቀይርልኝ ከሆነ ይቀየርለታል፣ ጨምርልኝ ከሆነ ይጨመርለታል። የመጀመሪያው። ሁለተኛው ምንድነው? ሰውየው ሲጠይቅ መኪናው ላይ ያንዣበበ ወይ ንብረቱ ላይ ያንዣበበ አደጋ አለ። በመለመኑ ምክንያት አሉ ነቢያችን አለይሂ ሰላም ይሄ ባሪያዬ ስጠኝ እያለ ነው፣ ደግሞ እጁ ላይ ያለው ነገር ግን ሊጠፋ ቀደር አለ። ስለዚህ ይሄን እጁ ላይ ያለው ነገር አጥፍቼበት ባሪያዬ ልቡ ከሚጎዳ ከሚያዝን በዚህ ዱዓው ምክንያት በላው ይመለስለታል አሉ ነቢያችን አለይሂ ሰላም። በላው ይመለስለትና ምን ይሆናል? ያ እጁ ላይ ያለው ነገር እንዳይጠፋበት ይደረግለታል አሉ። በሶስተኛ ደረጃ ምንድነው? ለምሳሌ አሁንም እሺ ምሳሌውን እዛው መኪናው ላይ እናቆየውና ያ ረቢ እንደው አዲስ የመጣውን ID6 ቤሌቲክ ሚሰራው ያ ረቢ ብሎ ዱዓ ያደርጋል። ከዛ አላህ ያችን መኪና ቢሰጠው ማለት ነው ምን ይሆናል መሰላችሁ? በዙሪያው ትላንት የማያውቃቸው የሆነ ከአላህ ዲን የወጡ ጋጠወጥ የሆኑ ሰላት በአግባቡ የማይሰግዱ መስጂድ የማያውቁ ሰዎች እሱማ ረገጠ እኮ ይላል። አረጋገጠ፣ ሀብታም ሆነ። ስለዚህ እንጠጋው ብለው በግራ በቀኝ አጃከሮች ሊበዙ ይችላሉ። ግልጽ አይደለም? ከዛ እነዚህ አጃከሮች ሲበዙ አንተ አዛን ሲል መስጂድ ትሮጥ የነበረው ሰውዬ ምን ይልሃል? ወይ ቤት ስትገባ አንደኛውኑ ከኢሻ ጋር ትሰግዳለህ ይላል። መግሪብ ግልጽ አንዴ ወይ የሆነ መቃሚያ ቦታ ይወስድሃል፣ ወይ የሆነ ቦታ አልባሌ ቦታ ይዞ ይሄዳል። ከዛ በኋላስ ከዲንህ ከዒባዳ አላህን ከመገዛትህ ሚያንሸራትቱ ጓደኞች በዙሪያ ኒዕማ ሲበዛ ከኒዕማው ጋር አብሮ መጥፎ ጓደኞች ሊበቅሉ ይችላሉ። ስለዚህ አላህ ስብሓንሁ ወተዓላ ምን ያደርግልሃል? ይሄ ባሪያዬ እኮ እኔ እንደምሰጣው እኮ እየጠየቀኝ ያለው እኔ ሰጪ መሆኔን አውቆ ነው። ስለዚህ ይህን ነገር ካደረግኩለት ደግሞ እኔን ከማምለክ የሚንሸራተትበት ሁኔታ እንደሚከሰት አላህ ስለሚያውቅ ምን ያደርግለታል አሉ ነቢያችን አለይሂ ሰላም። ዱዓውን በሙሉ ለቂያማ ቀን ያስቀምጥለታል አሉ።
ያስቀምጥለታል። ይህ ባሪያ ሁሌ ይለምናል። በኒዕማው በዱዓው ላይ ዱዓ ሲከመር ተራራ ይሆንለታል አኺራ ላይ። ከዛ የቂያም ቀን አላህን ሲገናኝ አላህን በመልካም ከሚገናኝ አላህ ያርገን። ባሪያ ይኸው ይሏል አላህ፣ ይኸው የሰላትህ አጅር፣ ይኸው የጾምህ፣ ይኸው የዘካህ፣ ይኸው የሐጅህ፣ ይኸው የቁርአንህ፣ ይኸው የዚክርህ፣ ይኸው የሰራኸው ኸይር ሁሉ ሐሰናት ብሎ አላህ ይመነዳዋል። ከዛስ ሌላ ደግሞ የማያውቀው እሱ ስራዬ ነው ብሎ ያልጠበቀው ትልቅ ተራራ የሚያክል ሐሰናት ደግሞ ያመጣለታል። ከዛ ይሄም ያንተ ነው ይለዋል። ጌታዬ ሆይ ይሄ ምንድን ነው? ሰላቴ ያልሆነ ጾሜ ያልሆነ ሐጅ ያልሆነ ምንድን ነው ብሎ ሲጠይቅ አንተ ዱንያ ላይ ያለ ያ ረብ አርግልኝ እያልክ ዱዓ ታበዛ አልነበረም ይለዋል። አዎ አድርጌልህ ቢሆን ኖሮ ዛሬ ከኔ ጋር እንደዚህ በመልካም መገናኘትን ሊያሳጣህ የሚችል ነገር ተከስቶብህ ነበር። ያን ዱንያ ላይ ያላረኩልህ እኔ በመልካም እንድገናኝህ ፈልጌ ነው። ይሄው የዱዓ ውጤት፣ ይሄው በዚህ ሰበብ ከፍ ያለውን ጀነት